ለሙስሊሞቻችን አንድነት እንድትቆም እንድትሰራ እንድትተጋ በአላህ ስም ጠይቀሃለሁ። ተቀብለሃል? አላሁ አክበር አላሁ አክበር አላሁ አክበር። መቀበልህም በእጅ ያሳየኝ አንዴ። ተክቢር ተክቢር ተክቢር። ከዚህ በኋላ ኃላፊነቱ የተጣለባችሁ እናንተ ላይ ነውና ዋና ተቋማችሁ የጋራ በጋራ በመነጋገር በመቀራረብ በመወያየት የምንመራ ቢሆንም ዋናው ኃላፊነቱ እናንተ ላይ መውደቁን ዛሬውኑ አውቃችሁ ይህ ዛሬ እዚህ የተጀመረ መድረክ ቀጣይነቱ የት ዞን የት ክፍለ ሀገር እንደሆነ ፕሬዝዳንቱን በኋላ ጠይቃለሁ። አሁን አላስቸግርም። ቀጣይ እንደሆነ ግን እርግጠኛ ነኝና ለናንተ ብዬ የምላችሁ አሁን ያልኳቸውትና ጊዜ ያልበቃኝ ማለት ጊዜ ያልበቃኝንም ኃላፊነቱን ሰጥቻችኋለሁኝና በአላህ ዘንድ ትጠየቃላችሁ። እኔ የምለው አላሁመ በልግ አው አላሁመ ሀል በለግቱ አላሁመ ሀል በለግቱ ነው የምለው። መንግስታችን የሙጃመላ አይደለም። መንግስት ባይኖር ትብብር ባይኖር ሰላም ባይኖር እንዲህ ያለ ደመቀ መድረክ አናገኝም። ግልጽ ነው። ምንም ለጥያቄ አይቀርብም። በትንሹ እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳንፈቅድ ይሄ መደረግ አይቻልም። ተው ወደ መንግስት መሄድ። ለዚህ ያበቃን ምስጋና ለአላህ ይሁንና መንግስታችንም እጅ ለእጅ ተያይዘን ትብብራችን ድጋፋችን መቀጠል ግዴታ እንደሆነ ሁሉ ለመንግስታችን እንዲሁም ደግሞ በተለይ ለአዲስ አበባ ማስተዳደር ካንቲባ ወይዘሮ አዳነች አቤቤ መልእክቱ ይደርሳል ብዬ ስለምገምት ግምት አይደለም እርግጠኛ ነኝ። ሀገር የሚመራ ስለሆነ ኢትዮጵያ ሙስሊም የሚመራ ካውንስል ትልቅ ግዙፍ ስለሆነ ቅርብ ጊዜ ነው የተቋቋመ የተደረጀ ዛሬ ነው የተመረቀ። መቀመጫ የለውም። መቀመጫ ያስፈልገዋል። አላሁ አክበር። በገዛ መዲናችን አዲስ አበባ ይህንን ሰፊ የሙስሊም ወጣቶች የኢትዮጵያ ሙስሊም ወጣቶችን የሚመጥን መቀመጫ ያስፈልገዋል። አላሁ አክበር። ለዚህ ልመናም አያስፈልገንም። በገዛ ቤታችን በገዛ መሬታችን በገዛ ከተማችን አላሁ አክበር በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ፕሮሰሱ ውጣ ውረዱ ሳይበዛ ተጠንቶ እንደ ማንኛውም ሃይማኖት ተቋማት በክብር ካርታ በእጃችን ውሎ ሳያድር እንዲገባ በዚሁ ስብስብና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እጠይቃለሁ። ምን ትላላችሁ?
አላሁ አክበር። ተክቢር ተክቢር ተክቢር። ቦታ በአስቸኳይ ከተሰጠን ለግንባታ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቃል መግባት ሳይሆን ወደ ተግባር የሚገባ መሆኑን በዚሁ ላበስር ወዳለሁ። አላሁ አክበር አላሁ አክበር አላሁ አክበር። በተረፈ ሀገራችን ሁላችንም ሀገራችን መደገፍ፣ ልማታችን መደገፍ፣ መንግስታችን መደገፍ ግዴታችን ነውና ይህንኑ ከናንተ በላይ አላቅምና የሁሉም አዋቂ ምሁር ነው ያደራጀሁትና አደራ ለማለት ወዳለሁ። አመሰግናለሁ።